የሉቃስ ወንጌል ምዕራፍ 1 ቁጥር 26 እስከ 38። በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የዳዊት የአባቱን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ማርያም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው ይህ 6ኛው ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የጌታ ባሪያ፣ እንደ ቃልህ ይሁንልኝ አለች። የቤተ ክርስቲያናችን ሊቃውንት መልአኩ ቅዱስ ገብርኤል ለእመቤታችን ይህን ታላቅ ብስራት ያበሰረበትን እንዲሁም እመቤታችን ጌታችን ኢየሱስ ክርስቶስን የጸነሰችበትን በዓል በታኅሳስ 22 ቀን አስበን እንድናከብር አዘውናል። ይህም መጋቢት ላይ ይከበር የነበረውን ጥንተ በዓሉን ወደ ታኅሳስ አምጥተው እንድናከብር ነግረውናል። አስቀድመን ካደመጥነው የወንጌል ክፍል መልአኩ ቅዱስ ገብርኤል ይህን ታላቅ ብስራት ሲያበስራት በዋነኝነት በዚያች ቅጽበት እመቤታችን ጌታን እንደጸነሰችው የድህነትም ሥራ በዚች ጊዜ እንደተጀመረ ያስረዳል። እንዲሁም እግዚአብሔር የሰውን ነጻ ፈቃድ የሚጋፋ እንዳልሆነ እመቤታችን ይሁንልኝ ብላ ፈቃዷን እስክትሰጥ ድረስ በማኅፀኗ ለመገኘቱን ያስረዳናል። መልአኩ ገብርኤል እመቤታችንን 3 ጊዜ በተለያዩ ቦታዎች እንዳበሰራት ሊቃውንት አባቶቻችን ይነግሩናል። በውሃ ምንጭ አካባቢ፣ ዳግመኛም በዮሴፍ ቤት፣ በተጨማሪ ደግሞ በቤተ መቅደስ አብስሯታል። በዮሴፍ ቤት ሳለች ውሃ ልትቀዳ ወደ ወንዝ ዳር ወረደች። ውሃ ቀድታ በምትመለስበት ጊዜ የተጠማ ውሻ በመንገድ ላይ ብታየው በወርቅ ጫማዋ ከቀዳችው ውሃ ጠጣችው። በዚያም የነበሩ ሴቶች ሳቁባት፣ ተሳለቁባት። መሲሁን የምትወልደው ሴት እሷ ትሆን እያሉም ተዘባበቱባት። ነገር ግን ባያውቁትም መንፈስ ቅዱስ ፊታቸውን ጸፍቶ ትንቢት አናግሯቸዋል። እመቤታችን ግን አምላክን ከምትወልደው ሴት ዘመን ደርሼ አገልጋያ በሆንኩ እያለች ተመኝ ነበር። መልአኩ ቅዱስ ገብርኤል ከኋላዋ ተገልጦ ጌታን እንደምትወልድ አበሰራት። ነገር ግን እመቤታችን እናቴ ሔዋንን ያሳተ ሰይጣን እኔንም ሊያስተኝ መጣን ብላ አልተቀበለችውም ነበር። መልአኩ ገብርኤል እመቤታችንን በውሃ ዳር ማብሰሩ ውሃ የንጽህና፣ የሕይወት፣ የመንፈስ ቅዱስ ምሳሌ እንደሆነ ንጽሕት መሆኗን እንዲሁም ልጇ የማያስጠማ የሕይወት ውሃ እንደሆነ ያስረዳናል። በተጨማሪም አዳም ከገነት የተባረረው በውሃ ምንጭ አጠገብ ከነበረው ዕፀ በለስ በመብላቱ ነው። ነገር ግን እመቤታችን በውሃ ምንጭ የድህነትን ምስራች በመቀበሏ የሰውን ልጅ ከውድቀት የሚያስቀር ጌታችን ኢየሱስ ክርስቶስን ወልዳልናለችና። በተጨማሪም መልአኩ ገብርኤል እመቤታችንን በዮሴፍ ቤት ሳለች አብስሯታል። በዚህ ጊዜ እመቤታችን ወንድ ሳላውቅ እንደምን ይሆንልኛል በማለት መልአኩን ጠይቃው ነበር። ይህም ዮሴፍ እመቤታችንን በንጽህና ይጠብቃት ዘንድ ወደ ቤቱ እንደወሰዳት ያስረዳል። በቤተ መቅደስም የማይስማሙትን ሐርና ወርቅ ስትፈትል መልአኩ ደስተኛይቱ ሆይ ደስ ይበልሽ ብሎ አብስሯታል። ሐር የሰውን የአዳምን ሥጋ ሲወክል፣ ወርቅ ደግሞ
የጠራ ጽሩይ ነውና በአምላክ እግዚአብሔር ይመሰላል። ስሙ ገብርኤል የተባለ ለድንግል ነገራት መልካም ዜና እንደምትወልደው ወልድ በድንግልና እንደምትወልደው ወልድ በድንግልና። እመቤታችንን ያበሰረበት የውሃ ምንጭ ዳር በናዝሬት እስራኤል የሚገኝ ሲሆን በቅዱስ ገብርኤል ስም በተሰየመ የግሪክ ኦርቶዶክስ ቤተክርስቲያን ተሰርቶበት ይገኛል። ይህ ቤተክርስቲያን የብስራት ቤተክርስቲያን በመባል ይታወቃል። ለመጀመሪያ ጊዜ በባዛንታይን ጊዜ የተሰራ ሲሆን የመስቀል ጦርነት በመባል በሚታወቀው እስራኤልን ከሙስሊሞች እጅ ነፃ ለማድረግ የነበረው እንቅስቃሴ በተካሄደበት ጊዜ እንደገና ተሰርቷል። አሁን ያለው የቤተክርስቲያኒቱ አሰራር ደግሞ በ18ኛው ክፍለ ዘመን የገሊላ የአረብ ገዢ በነበረው በዳህር አልአማን እንዲይዝ ሆኗል። እመቤታችን ውሃ የቀዳችበት ተብሎ ከሚታመነው ወንዝ ላይ ይህ ቤተክርስቲያን ተሰርቶ ይገኛል። ወንዙም እስካሁን ድረስ ሳይደርቅ በአካባቢው ይገኛል። የማርያም ወንዝ በመባልም ይታወቃል። በብስራቱ ወቅት ታዲያ መልአኩ ቢቸግረው ለውድድርም አቻ ያልሆነውን የኤልሳቤጥን ነገር ነገራት። ዘለግ ካለው ንግግራቸው በኋላ መልአኩ በአንዲት ኃይለ ቃል እመቤታችንን ረታት። ለእግዚአብሔር የሚሳነው ነገር አለን ብሎ የእምነት እናት የሆነችው እመቤታችን ታይቶ የማይታወቀውንና ለማመንም የሚያስቸግረውን ይህን ታምር ተቀበለች። ወዲያውም የተነገራትን የኤልሳቤጥን ነገር ልታይ ወደ ተራራማው ወደ ኤፍሬም ሀገር ሄደች። በዚያም ይሁንልኝ ባለች ቅጽበት ጌታ በማህፀኗ እንዳደረ የሚያሳየን ነገር እናገኛለን። ከተፈጥሯዊ የሰው ልጅ ጽንስ ሂደት የተለየ ነው። በመደበኛ ሁኔታ ጽንስ ከተፈጠረ በኋላ ምልክቶች ለመታየት ጊዜ ይወስዳሉ። ነገር ግን በእመቤታችን ሁኔታ ጽንሱ ወዲያው እንደሆነ እናውቃለን። ይህም በዮሐንስ መዝለልና በኤልሳቤጥ መንፈስ ቅዱስ መሞላት ማሳያ ነው። እመቤታችን ኤልሳቤጥ ሰላምታ ስትሰጣት በኤልሳቤጥ ማህፀን የነበረው ዮሐንስ ዘሏል። ይህ መዝለል በግሪክ ስኪራቶ መደሰት፣ መፈንጠዝ ይለዋል። የሉቃስ ወንጌል በግሪክ ቋንቋ የተጻፈ እንደመሆኑ ትክክለኛውን የቃሉን ትርጉም ለማየት ኦሪጂናል ስክሪፕቸሩን ማየት ያስፈልገናል። እዛ ላይ ስኪራቶ በሚል መዝለልን ይገልጻል። ይህም ከወትሮ የተለየ ኃይለኛ መንፈሳዊ ስሜትን ይገልጻል። ስለዚህ ተራ የጽንስ እንቅስቃሴ አልነበረም። ዮሐንስ ገና በማህፀን እያለ የጌታውን መምጣት በመንፈስ ተረድቶ በደስታ የገለጸበት መንገድ ነበር። ይህ የሚያሳየው እመቤታችን በዚያ ጊዜ ጌታን በማህፀኗ እንደያዘች ነው። ኤልሳቤጥም በመንፈስ ቅዱስ ተሞልታ እመቤታችንን ከሴቶች መካከል የተባረክሽ ነሽ፣ የማህፀንሽን ፍሬ የተባረከ ነው ብላ መሰገነቻት። ይህ ቀጥተኛ ምስክርነት እመቤታችን እንደጸነሰች ያረጋግጣል። በተጨማሪም የጌታ እናት ወደ እኔ ትመጣ ዘንድ ይህ እንዴት ይሆንልኛል በማለት በዛ ሰዓት ጸንሳ እንደነበር ትነግረናለች። ይህ የኤልሳቤጥ ንግግር በብሉይ ኪዳን ዘመን በሁለተኛ ሳሙኤል ምዕራፍ 6 ቁጥር 9 ላይ ልበ አምላክ ቅዱስ ዳዊት ታቦተ ጽዮንን እርሱ ወዳለበት ከተማ ስትመጣ ከተናገረው ንግግር ጋር በእጅጉ ይመሳሰላል። በዚያም ቀን ዳዊት እግዚአብሔርን ፈራና የእግዚአብሔር ታቦት ወደ እኔ እንዴት ይመጣል በማለት ፍርሃቱንና አክብሮቱን ገልጿል። ታቦተ ጽዮን የእግዚአብሔር ማደሪያ፣ ሊያነጋግራቸው ሕዝቡን ሲፈልግ በእርሷ ላይ ሆኖ የሚናገርባት ነበረች። በተመሳሳይ መልኩ በአዲስ ኪዳን በሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ ኤልሳቤጥ እመቤታችንን ስትመለከት የጌታ ማደሪያ ሆና በማህፀኗ ይዛ መታይታለችና የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል በማለት በዚያ ሰዓት ጌታን መጽነሷን ከመንገር ባሻገርም የሐዲስ ኪዳን ታቦት መሆኗን ተነግረናለች። ጌታ ሊያናግረን ከዛም አልፎ አብሮ ሊበላ
ሊጠጣ በወደደ ጊዜ በዚህች እውነተኛ ታቦት በእመቤታችን ተገለጠ። ከዚህ በኋላ እመቤታችን ለ3 ወር ያህል እዚያ ከኤልሳቤጥ ጋር ተቀምጣለች።